ቪዲዮውን ላይክ በማድረግ ጀምሩ። ዛሬ ደግሞ ስለ ኢነርጂ ምሳሌዎች እናያለን። ኢነርጂ እንግዲህ እንደሚታወቀው ቦታ የሚይዝና ክብደት ያለው ነገር አይደለም። ነገር ግን በኢፌክቱ ነው የምናውቀው። የሚታይ የሚዳሰስና የሚጨበጥ ባለመሆኑ ወይም የሚለካ ባለመሆኑ ማለት ነው። የኢነርጂ ምሳሌዎች እንግዲህ ስንመለከት የመጀመሪያው ሂት ይሆናል ማለት ነው። ወይም ደግሞ ግለት የምንለው ማለት ነው። የተለያዩ ሙቀት የሚሰጡ ነገሮች ወይም ደግሞ ግለት የሚፈጥሩ ስራ ሊያሰሩ የሚችሉ ነገሮች ናቸው እንግዲህ ሂት ብለን የምንጠራቸው። ሁለተኛው ላይት ነው። እንግዲህ ላይት ሜይ ቢ አርቲፊሻል ኦር ናቹራል። የላይት ሶርስ እንግዲህ በተፈጥሮ ወይም ደግሞ በሰው ሰራሽ ሊገኝ የሚችል ይሆናል ማለት ነው። እንግዲህ ከሰው ሰራሽ ስንመለከት አምፖል፣ ሻማ፣ ኩራዝ ሌሎችም ይገኛሉ። በተፈጥሮ ደግሞ እነ ጨረቃ፣ ፀሀይ፣ መብረቅ የመሳሰሉት ማግኘት እንችላለን ማለት ነው። ሶስተኛው የኢነርጂ ምሳሌ ወይም ደግሞ ነን ማተር ብለን ከምንጠራቸው ውስጥ ማለት ነው ሳውንድ ነው። ሳውንድ እንግዲህ በጆሮአችን ዲቴክት የምናደርገው በስሩ ቫይብሬሽን የሚፈጠር በኢፌክቱ የሚታወቅ የኢነርጂ ወይም ደግሞ ነን ማተር ምሳሌ ነው ማለት ነው። ሰብስክራይብ አድርጉ።